ጤና ይስጥልኝ። አለማየሁ ገላጋይ በ2011 ካሳተመው ወለብታ መጽሐፍ ውስጥ የአባቴ ትምህርት የሚለውን እንደሚከተለው አቀርብላችኋለሁ። የአባቴ ትምህርት። አባታችን ሐጂ ዘይኑ የመቱኝን ቀን አላስታውሰውም። እንዲሁ እርጋታቸውና ግርማቸው ያርበደብደኛል። አቡበከር ሲፈነክተኝ የታወሱኝ አባቴ ነበሩ። እንደ ወትሮ ፍንክቴን መደበቅ የማልችልበት ግንባሬ ላይ መሆኑ ከደሜ መፍሰስ በላይ ጎዳኝ። አሊና መነጽራቸውን በቀስታ አወለቁ። ቀረብኩ። ምን ሆንክ? አቡበከር ፈነከተኝ። ምን አርገኸው? ምንም። እውነቱን አውጣ። ምንም። ገንዘብ አምጣ ብሎ ሁሌ ይመታኛል። በሁለተኛው ቀን አሊ ሄደ አቡበክርን ፈንክተውና አሉኝ ከሂሳብ መዝገባቸው ላይ ቀና ሳይሉ። ሲጫወት አግኝቼው ፈንክቼው መጣው። አቡበከር አባቴን ሳይፈራ ሱቅ በራፍ ላይ ቆሞ ደነፋ። 10 ብር የመታከሚያ ተሰጥቶት ሄደ። በአራተኛው ቀን አሊ ሄደ አቡበከርን ፈንክተውና ፈንክቼው መጣው። ያን ቀን አቡበከር ሳይመጣ ቀረ። በሰባተኛው ቀን አሊ ሄደ አቡበከርን ፈንክተውና አሁንም ፈንክቼው መጣው። በስምንተኛው ቀን አሊ ሄደ ሳትፈራ አቡበከር የሚለውን ሰምተውና አሉኝ። በፈራም የአባቴ ትዕዛዝን ፈጸምኩ። ስመለስ አሊ አቡበከር ምን አለ አሉኝ። እንታረቃልኝ አልኩ እየቦረኩ። አየህ፣ በመሸሽ ዕድሜ አይረዝምም፣ በመድፈርም ዕድሜ አያጥርም። ሁሉም ነገር ከአላህ ነው። አላህ የሚጠላው እናንተ ተዋርዶ እንደ አቡበከር አዋርዶ መኖርም ብቻ ነው። اللهم صل على محمد اللهم صل። ከዚሁ ከአለማየሁ ገላጋይ ሥራ ከሆነ ወለብታ ሳንወጣ ጣጠኛዋ ፍቺ ልድገማችሁ። ጣጠኛ ፍቺ። ቤቴ ጠዋት ፍዝዝ ማታ ቅዝቅዝ እያለ ቢያስቸግረኝ እሳት በላሰው ደላላ በሽኮኮ አማካኝነት ሚስት አገባው። ቤቴ ከመፍዘዝ ቢላቀቅም መጠናቱ ከመንቃት በላይ አልፎ ተንቃቃ። ከመቀዝቀዝ ተላልፎ ግሎ ተጋግሎ የተጣደ ብረት ምጣድ መሰለ። ሚስቴ ብዙ ሕግ ደንግጋለች። በጊዜ መግባት፣ አለመጠጣት፣ ደሞዝ አለማጉደል፣ ከጎረቤት ጋር ከተጣላች ለሷ ተደርቤ መደባደብ። ሽኮኮ ደላላው ጋር ደወልኩ። ስታጋባኝ ስንት ነበር የከፈልኩ? 100 ብር። 200 ጨምራለሁ አፋጣኝ አልኩት። አይቻልም እኮ። ለምን? ስታገባት ቤተሰቦቿ ጋር አማች ስላላክ ተጣልታለች። በአግባቡ ለመፍታት በቅድሚያ በአግባቡ ማግባት ያስፈልጋል እና መጀመሪያ አማጭ እንላክ። ለመፍታት ማግባት አልተዋጠልኝም። ሽማግሌዎቹን ከቤተሰቦቿ ጋር እንዲያስታርቋት ብናደርግስ ስን ሐሳብ አቀረብኩ። እንደሱን እንሞክር ብሩን 300 አደርግልሃለሁ ስል ቃል ገባሁለት። ቀብድ ድፍን 100 ብር አስጨበጥኩት። ጠሩ ሽኮኩ ሽማግሌዎቹን ራሱ መለመለ። ጠጪ ቢሆኑም በዕድሜ መግፋት ማንም አይስተካከላቸውም። 3ቱ ሽማግሌዎች በጠዋት ሚስቴ ቤተሰቦች ዘንድ ላክናቸው። ከእኔ የበለጠ ሽኮኮ ደላላው ተቆንጥጧል። እንደፈራሁት ሳይሆን ሰካራሞቹ ሽማግሌዎች በጠዋት አፋቸው የሚስቴ መንቻካ አባት አሳምነው መጡ። እሁድ ጠዋት ወደ ቤቷ ትግባ ተባልኩ። እሁድ ይቺ ቤቴን አሙቂ ብላት ያቃጠለች ሚስቴን ልገላገላት 2 ሌሊትና 1 ቀን ብቻ ቀረኝ። እሁድ ጠዋት ሂጂ አልኳት። ሸኘኛ አለችኝ። ሸኝኋት። ቤቷን ከሩቁ እያሳየው በይ ግቢ አልኳት። አስገባኝ
አለችኝ። ወደ ቤቱ አስገብቼ ልገላገላት ጥቂት እርምጃ እንደቀረኝ ነጫጭ የለበሱ ጎረቤቶቿ ድንገት ከቤት ወጥተው አናስገባም ሰርገኛ እያሉ መስፈን ጀመሩ። ሚስት ተብዬዋ ቶሎ እጇን ከእጄ አቆላልፋ በሙሽራ ወግ ማልቀስ ጀመረች። ደላላው ሽኮኮ ከየት መጣ ሳይባል እፊታችን ተገትሮ መልካም ጋብቻ አለና የደለላውን ለመቀበል እጁን ወደ ባለቤቴ ዘረጋ። 500 ብር ቆጥራ ሰጠችው።